ሰላም ውድ ቤተሰቦች እንደምን ቆያችሁን? ዛሬ በጣም የሚያስደንቅ አንድ እውነተኛ ታሪክ ይዘንላችሁ ቀርበናል። ይህ ታሪክ የተፈጸመው በፓኪስታን ካራቺ ከተማ ሲሆን ይኸውም አንድ ሀብታም ሰው በሚያብረቀርቅ መኪናው ፊት ለፊት ላይ የተፋታችውን ሚስቱን በጣም በተበሳቆለ ገጽታ ስትለምን ይመለከታል። ጊዜው ማለዳ ነበር። በካራቺ ከተማ ባለችው ኑሹሚ ቻንጋንጊ አካባቢ እንደተለመደው የትራፊክ መጨናነቅ ነበር። በዚህ መጨናነቅ ውስጥ አንድ የሚያብረቀርቅ ነጭ BMW መኪና ማለፊያ አጥቶ ቆሟል። መኪናው ውስጥ ሚያዝ አህመድ የሚባል ታዋቂ ነጋዴ ከአሽከርካሪው ጋር አንድ አስፈላጊ ስብሰባ ለማካሄድ ወደ ላሆር እየሄደ ነበር። መኪናቸው መስቀለኛ መንገድ ላይ ሲደርስ ሚያዝም ለሹፌሩ ወንድሜ ትንሽ ታገስ፣ የትራፊክ መጨናነቁ ምን ያህል እንደሆነ አይታይህም? ብዙ ሰዎች ከፊታችን ቆመዋል፣ ቀስ ብለን እንሂድ፣ ለስብሰባችን ገና ብዙ ጊዜ አለን ሲል አስጠነቀቀው። አሽከርካሪውም ቃሉን ተቀብሎ መኪናውን መስቀለኛ መንገድ ላይ አቆመ። ሚያዝም አይኑን አካባቢው ቆመው ወደ ነበሩ ሴቶች ሲያዞር ሴቶቹ ያረጀና የቆሸሸ ልብስ ለብሰዋል። ፊታቸው ላይ ድካምና ተስፋ መቁረጥ በግልጽ ይታያል። ከነሱ ጋር ትናንሽ ልጆችም አብረው የነበሩ ሲሆን ሚያዝም እንዳያቸው የኔ ቢጤ ለማኞች መሆናቸውን ገመተ። ሁኔታቸውን ሲያይ ልቡ ተነካ። ሚያዝ ሁልጊዜም ቢሆን ደግና አሳቢ ሰው ነበር። ምንም ያህል ብዙ ቢሆን ችግረኞችን መርዳት ልማዱ ነበር። ቀጥሎም ለሹፌሩ የጋቢናውን መስታወት እንዲያወርድ የነገረው ሲሆን መስታወቱ እንደወረደም ሚያዝ ከኪሱ ቦርሳውን አውጥቶ ሁሉንም ሴቶች ወደሱ ጠራቸው። ከዛም ለእያንዳንዳቸው 500 ሩፒ ሰጣቸውና ፈገግ በማለት ይችን ያዙ፣ ይጠቅማቸዋል፣ ለልጆቻችሁ የሚሆን አንዳንድ ነገር ግዙበት አላቸው። ሴቶችም ገንዘቡን ተቀበሉና አመስግነው ሄዱ። በኋላም የትራፊክ መጨናነቁ እየቀነሰ መምጣቱን የተመለከተው የሚያዝ አሽከርካሪም መኪናውን ወደፊት ሊያንቀሳቅስ ሲል በዚያው ቅጽበት ሚያዝም ከመኪናው መስኮት አጠገብ ቆማ ደጋግማ እያንኳኳች ጌታዬ ለኔ እኮ ምንም አልሰጠኸኝም የምትል አንዲት ሴት ላይ አይኑ ወደቀ። ሚያዝ ድምጿን ሲሰማ ይበልጥ ይደነግጥና አይኖቹ በዚያች ሴት ፊት ላይ ተተከሉ። ፊቷ በድካምና በቆሻሻ ተሞልቶ የነበረ ሲሆን ነገር ግን አሁንም ቢሆን በተወሰነ መልኩ የሚያውቀው ይመስላል። ወዲያው መስታወቱን ዝቅ አደረገና እንዴ አንቺ ማሃጂን አይደለሽ አላት። ልጅቱም ሚያዝን ስታይ በጣም ደነገጠች። አይኖቿ በእንባ ተሞሉ። አዎ ማሃጃቢን ነኝ አለች በለሆሳስ ድምፅ። ሚያዝ የልብ ምቱ ጨመረ። ይቺ ሴት ማለት ሌላ ማንም ሳትሆን ከ4 ዓመት በፊት የተፋታችው ሚስቱ ማሃጃቢን ነበረች። ሚያዝም በጣም ተገርሞ ማሃጂን አንቺ በዚህ ሁኔታ ምን ነው? ምን አጋጠመሽ? ጥሩ ቤተሰብ ያላት ልጅ ነበርሽ። በፍርድ ቤት ስትፈቺኝ 50 ሺህ ሩፒ ወስደሻል። ነገር ግን አሁን መንገድ ላይ እየለመንሽ ነው። ለምን? ማሃጃቢን ከሚያዝ ጋር በምቾት መኖር የምትችልበት ሰፊ ዕድል ነበር። ታዲያ ይህ ለምን ሆነ ሲል ይጠይቃታል። ማሃጂ ይህን ሁሉ ስትሰማ እንባ ከዓይኖቿ መፍሰስ ጀመረ። ትንሽ ጊዜ ስጠኝ፣ ሁሉንም ነገር እነግርሃለሁ አለች። ሚያዝም እሺ ደስ ይለኛል፣ እንግዲያውስ በመኪና የኋላ ወንበር ላይ ተቀመጪ አላት። ለሹፌሩም በፍጥነት የኋላ ወንበር እንዲከፍትላት አዘዘው። አሽከርካሪውም ወዲያውኑ በሩን ከፈተላትና ማሃጂ መኪናው ውስጥ ተቀመጠች። ነገር ግን መኪናው ውስጥ እንደተቀመጠች በአካባቢው የነበሩ አንዳንድ ባለሱቆችና መንገደኞች መጠራጠር ጀመሩ። የሀብታም ሰው ይህችን ምስኪን ሴት መኪናው ውስጥ ያስቀመጣት ለአንዳች መጥፎ ዓላማ ሳይሆን አይቀርም ብለው አሰቡ። ቀጥሎም ከመንገዱ ብዙ ሰዎች ተሰበሰቡና ምን እየተካሄደ ነው? ይህችን ሴት ወዴት እየወሰዳችሁ ነው? ብለው መጠየቅ ጀመሩ። ሁሉም ሰው ሚያዝን በተሳሳተ መንገድ መጠራጠር የጀመረ ሲሆን ከማሃጂን ጋር እየለመኑ የነበሩ ሴቶችን መጥተው ይህ ሰው ወዴት ሊወስድሽ ነው? አስገድዶች ነው መኪናው ውስጥ የገባሽው? አሉ። እዚያ የቆሙት ሁሉ ትንሽ ይንሾካሾኩና ቀጥሎም ወንድሜ ምን እያደረክ ነው? አሉት። ይህን ሁሉ ያየችው ማሃጃቢንም ጣልቃ ገብታ እሱ የተፋታሁት ባሌ እምቴ አህመድ ነው፣ በራሴ ፍቃድ ነው ከሱ ጋር የሚሄደው፣ በጭራሽ አላስገደደኝም አለች ሞቅ ባለ ድምፅ። እዚያ የነበሩት ሰዎችም ጸጥ አሉ። ያም ሆኖ ግን አሁንም አንዳንዶች በሹክሹክታ ይናገሩ ነበር። ሰውየው ሲታይ ሀብታም ይመስላል፣ ለምን ታዲያ ይህችን ምስኪን ሴት መኪና ውስጥ አስቀመጣት ማለት ጀመሩ። በእርግጥ የሆነ ምክንያት ይኖረዋል፣ ምናልባት መጥፎ ሐሳብ ይኖሩ ይሆናል። ይህን ሁሉ የሰማው ሚያዝ ተናደደ። ነገር ግን ምንም ቢናገር ነገሩ እየተባባሰ እንደሚሄድ ስላወቀ ራሱን አረጋጋ። ቀጥሎም ሚያዝ በል ከዚህ እንሂድ አለው ለሹፌሩ። የሚያዝ አሽከርካሪም መኪናውን አስነስቶ ከዚያ ቦታ ሄዱ። ከዚያም ማሃጃቢንን አቅራቢያ ወዳለ ሆቴል ወሰዳት። ለሹፌሩም የተወሰነ ገንዘብ ሰጠውና ከገበያ ሄደህ ቆንጆ ቀሚስ፣ ጫማና አንዳንድ አስፈላጊ ነገሮችን ግዛላት አለው። የሚያዝ አሽከርካሪም ወዲያውኑ ይሄድና የሚያምር ሰማያዊ ቀሚስ፣ ጫማና አንድ ትንሽ ቦርሳ ይዞ ተመለሰ። ሚያዝም ለማሃጂ ወደ ሆቴሉ መታጠቢያ ቤት ሄደሽ ታጠቢና እነዚህን አዲስ ልብሶች ቀይሪ አላት። ማሃጃቢንም እንዲሁ አደረገች። ሚያዝ በአዲሱ ልብስ አሸብርቃ ስትወጣ ሲያት ተገረመ። ሁኔታው ምን ያህል እንደለወጣት አሰበ። ያም ሆኖ ግን ውበቷና ንጽህናዋ አሁንም እንዳለ ነበር። ማሃጃቢን አሁን ከዚህ በፊት ከነበረችው በተሻለ በራስ የመተማመን መንፈስ የተሞላች ትመስላለች፣ ልክ እንደ አዲስ ሙሽራ። ሚያዝ አስቸኳይ ሥራ ስላለብኝ ወደ ላሆር እየሄድኩ ነው፣
ስለዚህ ትንሽ ጊዜ ከሰጠሽኝ ነገ መጥቻ አገኝሻለሁ አላት። ማሃጃቢንም እሺ አለች። ሚያዝ እኔን የምታገኝኝ በዚህ ሆቴል ብቻ ስለሆነ ወደ የትም አትሂጂ አላት። ሹፌሩን ማቻቢንን ደግሞ ነገ ማልጄ ተመልሼ አገኛለሁ፣ ለአሁኑ ግን የሚያስፈልጋትን ሁሉ በማድረግ ተንከባከባት ብሎ ነግሮት ሚያዝ ወደ ላሆር ሄደ። ላሆር እንደደረሰ ቀኑን ሙሉ ስራው ላይ ትኩረት አድርጎ ሲሰራ ዋለ። ነገር ግን ማታ በሆቴሉ ውስጥ ሲተኛ ሌሊቱን ስለ ማሃጃቢን እያሰበ እንቅልፍ ሊተኛ አልቻለም። ማሃጃቢንም በተመሳሳይ ሌሊቱን በሰላም ማሳለፍ አልቻለችም። ሁለቱም በጭንቀት እየተብሰከሰኩ ሌሊቱን ሙሉ አሳለፉ። በሚቀጥለው ቀን ሚያዝ ከላሆር በፍጥነት ተመልሶ ሆቴሉ ደረሰ። ሆቴሉ እንደደረሰ ማሃጃቢንን አይቶ ትንሽ እፎይታ ተሰማው። ከጥቂት ቆይታ በኋላ ሁለቱም አንድ ላይ ተቀምጠው መነጋገር ጀመሩ። ማሃጃቢንም ታሪኳን ጀመረች። ካንተ ጋር መፋታት ፈጽሞ አልፈልግም ነበር አለች። እሱም ታዲያ ለምን ተፋታሽ ሲላት እሷም እንዲህ አለች። ትዳራችን በተፈጸመ ጊዜ ቤተሰቦቼ ሀብትህን ብቻ አይተው ነበር ትዳሬ ካንተ ጋር እንዲሆን የፈቀዱት። በተለይ የእህቴ ባልና ወንድሜ በጣም ስግብግቦች ነበሩ። ሊያዩ በመጡ ጊዜ ምንም ቢፈጠር ጋብቻውን የምንፈጽመው በዚህ ቤት ብቻ ነው፣ ገንዘብ እንድትወስድና ጥሩ እንድትቀጣ እናፋታታለን ብለው ተናግረዋል። ከጋብቻ በፊት ግን እኔ ይህንን ሁሉ አላቅም ነበር። ከተጋባን ከጥቂት ዓመታት በኋላም እንድፈታ አነሳሱኝ። ካንተ ብዙ ገንዘብ እናገኛለን፣ እናም ሁላችንም አንድ ላይ አዲስ ሕይወት እንጀምራለን ይሉኝ ነበር። እኔም በቃላቸው ተታልዬ በፍርድ ቤት ካንተ የ50 ሺህ ሩፒ ካሳ ጠየቁ። አንተም ያንን ገንዘብ ሰጠኸኝ። ማሃጃቢን ሆቴሉ ውስጥ ተቀምጣ ታሪኳን ቀጠለች። ከተፋታም በኋላ ቤተሰቦቼ ማለትም አማቼና ወንድሜ ሁሉንም 50 ሺህ ሩፒ ቀሙኝ። አዲስ ሕይወት እንድትጀምሪ አፓርታማ እንገዛልሻለን ብለውኝ የነበረ ቢሆንም ነገር ግን ገንዘቡ ቀስ በቀስ አለቀ። የእህቴ ባል ገንዘቡን በንግዱ ላይ ሲያውለው፣ ወንድሜ ደግሞ ለትዳሩ አውሎታል። ገንዘቡ ሲያልቅ ከቤት አባረሩኝ። ወላጆችም እንኳ ከጎኔ አልቆሙም። አሁን ተፋተሻል፣ እናም ሸክም ብቻ ነሽ ማለት ጀመሩ። በቃ ይሄው ነው። ወዲያውም እንባ ከማሃጅን አይኖች መፍሰስ ጀመረ። ሌላ አማራጭ አልነበረኝም። በጣም አቅበሚስ ነበርኩኝ። በመጨረሻም በቤተሰቤ ወጥመድ ውስጥ በመውደቅ የራሴን ቤት አፈረስኩ። የእህቴ ባል ይህን ሁሉ እንድፈጽም ያስገደደኝ ስግብግብ ሰው ነበር። በቃሉ ተታልዬ ለዚህ በቃሁ። ከቤት ስባረር የሌሎችን ቤት እየጠረኩና እያጸዳሁ ያገኘሁትን ስራ ሁሉ ሰራ የነበረ ቢሆንም ነገር ግን ሁሉም ሰው ያንቋሽሸኝ ስለነበር ስራዬን ትቼ መንገድ ላይ መለመን ጀመርኩ። አንድ ቀን ጣቢያ ላይ እየለመንኩ ሳለ ከሌሎች ለማኞች ጋር ከነ ኑሚስ ቸራንጊ ጋር ተገናኘሁ። እነሱም አዝነው ይዘውኝ ሄዱ። እኔም ሌላ ምርጫ ስላልነበረኝ አብሬያቸው ሄድኩ። በኋላም ከነሱ ጋር መኖርና ቀስ በቀስ መለመን ጀመርኩ። ይህ ስህተት መሆኑን አውቃለሁ፣ ነገር ግን ሌላ አማራጭ አልነበረኝም። እርግጥ ነው ፍቺ ከፈጸምን ዓመታት ተቆጥረዋል። ያም ቢሆን ግን ላንተ በልቤ ውስጥ ያለው ፍቅር አሁንም አለ። ይህንን ሁሉ የሰማው ሚያዝ ደነዘዘ። እንባ ከዓይኖቹ መፍሰስ ጀመረ። የአንድ ሰው ስግብግብነት ምን ያህል የሌሎችን ሰው ሕይወት እንደሚያበላሽ አሰበ። ሚያዝም እናቴ በጣም ናፍቃሽ ነበር፣ ለምን ልታገኛት አልሞከርሽም? ማሃጃቢን እያለቀሰች ምን ላርግ፣ በጣም አፍሬ ነበር። እንዴት ስላገኛቸው እችላለሁ? ታውቃለህ፣ ስህተት ፈጽሜያለሁ። እናትህ በጭራሽ ይቅር እንደማትለኝ ነው አስብ የነበረው። ሁለቱ እንዲሁ እያወሩ ከሌሊቱ 6 ሰዓት ሆነ። ሚያዝም ለማሃጃቢን ዛሬ ምሽትም ቢሆን በላሆር ስብሰባ አለኝ፣ ስለዚህ እንደገና ወደ ላሆር እየሄድኩ ነው። የምትኖሪበትን አድራሻ ከሰጠሽኝ ተመልሼ እንደገና አገኝሻለሁ አላት። ማሃጃቢንም ትንሿን የኪራይ ቤቷን አድራሻ ሰጠችውና ሚያዝም ወደ ላሆር ሄደ። ስብሰባውን ጨርሶ ሲተኛም ያው ሁኔታ አጋጠመው። ሌሊቱን ሙሉ መተኛት አልቻለም። አሁንም ስለ ማሃጃቢን እያሰበ ነበር። ማሃጅን ስህተት ብትሰራም ልቧ አሁንም ንጹሕ ነው ብሎ አሰበ። ጥፋቱ የእሱ አልነበረም። ፍቺውን የፈጸመችው በቤተሰቦቿ ሰዎች ተነሳስታ ነበር። ሌላ ዕድል ልሰጣት እችላለሁን ሲል በጥልቀት አሰላሰለ። በሌላ በኩል ደግሞ ማሃጃቢን በትንሿ ክፍሏ ውስጥ እረፍት አጣ ነበር። በጣም አክብሮኛል፣ ግን እኔ ለሱ የምገባ ነኝን ብላ አሰበች። በማግስቱ ሚያዝ ስራውን በፍጥነት ጨርሶ ወደ ካራቺ ተመለሰና የማሃጅንን አድራሻ ይዞ ሄደ። ከቦታው ሲያጣትም ማሃጃቢን ዳግም ወደ ኑሺሚ ቻንጋንጊ ለመለመን እንደሄደች ተረዳ። ሚያዝም መስቀለኛ መንገድ ላይ ደርሶ ማሃጃቢንን መፈለግ ጀመረ። ማሃጃቢንም አይተው ተገረመች። ሚያዝ ማሃጃቢንን ይጠራትና መኪናው ውስጥ አስገብቶ ወደ ተከራየችው ክፍል አቀኑ። የማሃጃቢን ክፍል ትንሽ ነበረች። አንድ ያረጀ አልጋ፣ አንዳንድ የተሰባበሩ ነገሮች፣ በግድግዳው ላይ ደግሞ የሚያዝና ማሃጅን የጋብቻ ፎቶ ተሰቅሎ ነበር። ሚያዝም ያንን ፎቶ አይቶ ተገረመና ማሃጅን፣ እኔና አንቺ ከ4 ዓመታት በፊት ነበር የተፋታ ነው። ታዲያ ለምን ይህ ፎቶ ሲል ይጠይቃታል። ማሃጃቢን አጥብቃ እያለቀሰች ሚያዝ፣ እኔ ፈጽሞ ካንተ ጋር መፋታት አልፈልግም ነበር። ቤተሰቦቼ ናቸው በተሳሳተ መንገድ የወሰዱኝ። እኔ ግን ዛሬም ቢሆን በጋብቻ ጊዜ የምወድን ያለ እወድሃለሁ። ይህ ፎቶ ለኔ የድሮ ትውስታዎቻችን መጠለያ ነበር። ይህንን እያየሁ
አንድ ቀን ሁሉም ነገር መልካም ይሆናል ብዬ ራሴን አጽናና ነበር። የሚያዝ ልብ ቀለጠ። ማጂ ስህተቶች ቢኖርብሽም ዛሬም ግን ልብሽ ንጹህ ነው። ይቅር ብዬሻለሁ። አሁን ግን በህጋዊ መንገድ ተለያይተናል። በእርግጠኝነት እረዳሻለሁ አላት። ከዚያም ሚያዝ እናቴ በጣም ናፍቃሽ ነበር፣ ልታናግሪያት ትፈልጊያለሽ አላት። የማጃቢን አይኖች ወዲያው አበሩና አዎ እናትህን ማናገር ፈልጋለሁ አለች። ሚያዝም ወዲያውኑ ለእናቱ ደውሎ አሚ ማጃቢንን ታገኛታለሽ? ይኸው አናግሪያት አላት። የእናቱን ድምፅ ስትሰማ ማጃቢን አጥብቃ ማልቀስ ጀመረች። የሚያዝ እናት ልጄ የት ነበርሽ አለች። ማጃቢንም አሚ በጣም ትልቅ ስህተት ፈጽሜያለሁ፣ ትምሪኝ ይሆን አለች። የሚያዝ እናትም ወዲያው ልጄ ስህተቶች የሰዎች ብቻ ናቸው፣ አንቺ የልጄ ሚስት ነሽ፣ ሁልጊዜም ቢሆን እወድሻለሁ። ሚያዝ እባክህ ወደ ቤት ይዛትና አለች። ሚያዝ የእናቱን ቃል መቃወም ስላልቻለ ለማጃቢን ነይ ወደ ቤት እንሄድ አላት። ማጃቢን አመነታች። ነገር ግን ሚያዝም እምነት ሰጥቷት በቢኤምደብሊው መኪና አስቀምጦ ወደ ቤት ወሰዳት። ወደ ቤት እንደደረሱ እናቱ በባህላቸው መሰረት ጸሎት አድርጋ ተቀበለቻት። አማትና ምራት ተቃቅፈው ማልቀስ ጀመሩ። የሚያዝ እናት ግንባሯን ሳመችና ልጄ አሁን ተመልሰሻል፣ ሁሉም ነገር መልካም ይሆናል አለቻት። ሚያዝም አሚ ከኔኮ 50 ሺህ ሩፒ ወስዳለች፣ እንደገና መቀበል ትክክል ነው ትያለሽ አላት። ልጄ የጠዋት ስህተት ማታ ወደ ቤት ቢመለስ ስህተት አይባልም፣ ስህተቶች የሰዎች ብቻ ናቸው፣ ተጸጽታ ከሆነ ይቅር በላት አለችው። ሚያዝም ማጃቢንን ይቅር አለና በንግድ ውስጥ ራሷን እንድትችል ትንሽ ኃላፊነት ሰጣት። ማጃቢንም ቀስ በቀስ በራስ የመተማመን መንፈሷን መልሳ አገኘች። በመጨረሻም ሚያዝና ማጃቢን በፍቅርና በእምነት አዲስ ሕይወት ጀመሩ። ውድ ቤተሰቦች ይህ ታሪክ የሚያስተምረን የግንኙነቶች ዋጋ በገንዘብ ሳይሆን ይልቁንም በእምነትና በፍቅር መሆኑን ነው። የማጃቢን ቤተሰብ ስግብግብነት ወደ መንገድ አውጥቷት ነበር። ነገር ግን የሚያዝ ደግነትና ይቅርባይነት ዳግም አዲስ ሕይወት ሰጣት። ስግብግብነት ሰዎችን ያጠፋል፣ ነገር ግን ሰብአዊነትና ይቅርባይነት የተበላሹ ግንኙነቶችን ያድሳል። ውድ ቤተሰቦች እናንተስ ስለዚህ አስደናቂ ታሪክ ምን ትላላችሁ? ማንኛውንም የተሰማችሁን ሐሳብ አስተያየት ለመስጠት እንዳትገደቡ እያልን እኛም እዚህ ላይ አበቃን። ሰላም።